ስለ ፖለቲካ ነው የምንነጋገረው። የኤምሬትስ ፕሮፌሰር ባህሩ ዘውዴ ናቸው። መግዛት፣ ግጭቶችን መፍታት፣ የመንግስት ልውውጡ ሰላማዊ የብልጽግናና የኢዜማ ፓርቲ ሆኖ አሜሪካ ለጎዳና ተዳዳሪዎች የምትሰጠው ሕክምና በቂ አይደለም። ይህ ጉዳይ ፖለቲካ ነው ትላላችሁ ወይስ ማህበራዊ ጉዳይ? ሰላም ጤና ይስጥልን ውድ ሳምና ቲዩብ ተከታታዮቻችን፣ ዛሬ በመጀመሪያው ቪዲዮ ወደ እናንተ ልንደርስ ነው። ቀደም ሲል በፕሮሞሽን ቪዲዮ ነበር የተገናኘ ነው። አሁን ግን የመጀመሪያው ቪዲዮአችንን ወደ እናንተ እናደርሳለን። ሰብስክራይብ ያደረጋችሁ ቤተሰብ ሁኑን። ሀሳብ አስተያየቶቻችሁን ደግሞ ታስቀምጡልን። እኛም በየሳምንቱ የእናንተን ሀሳብና አስተያየቶች ወደ እናንተ እናደርስ ነው የሚሆነው መልሰን። የዛሬው የመጀመሪያ ርዕሰ ጉዳያችን የሚሆነው ስለ ፖለቲካ ነው የምንነጋገረው። ስለ ፖለቲካ ምን ታስባለህ? ፖለቲካ ሁላችንም አክብደንና ፈርተን ነው። ስለ ፖለቲካ ተብሎም አይባልም። ነገር ግን ከዚህ ፖለቲካ ማለት በየዕለት ተዕለት ኑሯችን የምናደርገው የምናከናውነው ነገር እሱ ቀስ ብዬ እነግራቸዋለሁ። ፖለቲካ ማለት ጥሬ ትርጉሙ ስንመለከተው ማስተዳደር፣ መግዛት፣ ግጭቶችን መፍታት፣ የአንድ ማህበረሰቦችን እሴቶች አስጠብቆ መምራት ማለት ነው። በርካታ ትርጉሞች አሉት። አንድ የፖለቲካል ተመራማሪ እንደተናገረው ኦትፎ ዋስክ ይባላል። ፖለቲካ ኢዝ አርት ኦፍ ፖሲቢሊቲ ይላል፣ ወይም ደግሞ የመሆን ጥበብ ማለት ነው ይላል። አርት ሳይንስ ነው፣ ጥበብ ነው። ፖለቲካ ብዙ ነገር። እንግዲህ ፖለቲካ ማለት የማህበራዊ ህይወት ማለት ነው፣ ወይም ደግሞ የማህበራዊ ህይወት አንድ አካል። ብዙዎቻችን አክብደን ነበር፣ ግን ከዚህ በእያንዳንዳችን ውስጥ በየዕለት ተዕለት ኑሯችን የምናከናውነው። ይህንንም ስንል ማስተዳደር፣ መግዛት ሲባል ማስተዳደር የሚጀምረው ከራስ ወይም ደግሞ በጠዋት ተነስተን የምናደርገው የምናከናውነው ስራ የምንሄደው የምንሰራው ማኔጅ የምናደርግበት እያንዳንዱ ነገር ፖለቲካ። ሰፋ አድርገን ደግሞ ስንል ሀገራዊ ፖለቲካና ዓለም አቀፍ የሆኑ የፖለቲካዊ ጉዳዮች ሊሆኑ ይችላሉ። ያው ማስተዳደር ስለሆነ ሀገርን ይጨምራል ማለት ነው። ብዙዎቻችን የምናውቀው ፖለቲካ የፖለቲካ ፓርቲ ምርጫ የሚለው ነገር። በነገራችን ላይ ዛሬ ይህንን ርዕሰ ጉዳይ ለመስራት አነሳው። ይህን ርዕሰ ጉዳይ እንድሰራ ያነሳሳኝ ዋነኛው ምክንያት ከሰሞኑ እንግዲህ በሀገራችን ሀገር አቀፍ ምርጫ ተካሂዶ ነበረ። የፖለቲካ ምርጫ ማለት ነው። ፓርቲዎች ሲፎካከሩ፣ የቴሌቪዥን ጣቢያዎቻችን ላይ ደግሞ ክርክሮችን ሲያደርጉ ነበረ። በጣም ጎበዝ ፖለቲካ ፓርቲዎችን ጎበዝ ተናጋሪ የራሳቸውን ፖሊሲ ቀርጸው ሲነጋገሩ ሲከራከሩ ተመልክተናል። ምናልባት እንደሚመስለኝ ሰፊው የወጣት ማህበረሰብ ክፍል ግን ይህን ነገር ትኩረት ይሰጠው አይመስለኝም። ምክንያቱም ብዙዎቻችን ሶሻል ሚዲያ ላይ ረጅሙን ጊዜ እናሳልፋለን። መረጃዎቻችን፣ ኮንቨርሴሽኖቻችን ወይም ግንኙነቶቻችን በማህበራዊ ሚዲያዎች ላይ ስለሆነ ብዙውን ጊዜ ማህበራዊ ሚዲያ ላይ ስለዚህ ነገር ትኩረት ተሰጥቶ ሲነገር እምብዛም አላስተዋልኩኝም። እንዲሁም የብልጽግናና የኢዜማ ፓርቲ ፉክክር እና በቲክቶክ የሚለቁት ቪዲዮ ትንሽ አዝናኝ ነበረ። ብዙዎቻችሁ እንዳስገረመ አምናለሁኝ። ታዲያ ከሱ ውጭ እምብዛም ሲወራ ከመረጃዎች ውጭ ብዙ ነገር ሲነገር አንሰማል። ነገር ግን በጣም ትልቅ ኢሹ ነው፣ ትኩረት የሚያስፈልገው ኢሹ ነው። ግን የሚያስፈራም ጉዳይ አይደለም። ፖለቲካ ያስፈራም ስንል በርካታ ጉዳዮችን ማንሳት እንችላለን። ምናልባት የመጣንበት መንገድ፣ የሰማነው፣ ያደግንበት፣ የተነገረን ነገር ፖለቲካን እንድንሸሸው እንድንፈራ አድርጎ ሊሆን ይችላል። ፖለቲካ በሀገራችን ብቻ አይደለም፣ ባደጉት በበለጸጉት የትኛውም ዓለም ክፍል ላይ ፕሮሰስ ነው፣ እያደገ የሚሄድ የሚሻሻል ነገር ነው እንጂ ፖለቲካ በቃ በጣም አድጓልንን የምንችለው ጉዳይ አይደለም። ሌላው እንግዲህ ፖለቲካን ወደ ራሳችን ህይወት ስናመጣው በቀላሉ ቅድም ያነሳሁት ምሳሌ አለ። ሌላው ደግሞ ፖለቲካ ውስጥ ያለው ጉዳይ ተቋማዊ ፖለቲካ ነው፣ ወይም ደግሞ ኢንስቲትዩሽናል ፖለቲካ የምንለው ጉዳይ ነው። ያ ማለት ደግሞ ለምሳሌ በአንድ ድርጅት ውስጥ ተቀጥረን የምንሰራ ሰዎች ካለን በዛ ድርጅት ውስጥ ኢንስቲትዩሽናል ፖለቲካ አለ። ኢንስቲትዩሽናል ፖለቲካ ማለት ደግሞ ለምሳሌ አለቃችን
ድርጅቱን የሚመራበት መንገድ፣ ሰራተኞችን የሚያስተዳድርበት መንገድ ማለት ነው። ኢንስቲቱሽናል ፖለቲካ ደግሞ የራሱ የሆነ ዲሲፕሊን አለ። ለምሳሌ በጣም ቆጣ የሚል እንደ ዲክታተር አይነት አለቃ ካለ እሱ በራሱ ፖለቲካ ነው። ያው ለፖለቲካ ትንሽ ዲክታተር መሆንና ኮስተር ማለት ቅመም ነው። ሲበዛ ደግሞ ዲሲፕሊኑን ያፈርሳል ወይም ደግሞ አላግባብ ወይም ደግሞ የበዛ የፖለቲካል ሲስተም ይሆናል ማለት ነው። ስለዚህ ፖለቲካ ላይ ትንሽ ቁጣ አስፈላጊ ነው። ታዲያ ስለ ፖለቲካ የሀገራችን ምሁራን በርካታ ነገሮችን ጽፏል። የሀገራችን ብቻ ሳይሆን የውጭም ተመራማሪዎች ስለ ሀገራችን ፖለቲካ በርከት ያሉ ጉዳዮችን አንስተዋል። በተለይም ደግሞ ሀገር አቀፍ የሆነውን የአመራር ሲስተም ወይም ደግሞ የገቨርንመንት ሲስተም ስንመለከት ማለት ነው። የመጀመሪያው እንግዲህ ስለ ሀገራችን ፖለቲካ ካጠኑት ውስጥ አንዱ የኤምሬትስ ፕሮፌሰር ባህሩ ዘውዴ ናቸው። እንደሚታወቀው ፕሮፌሰር ባህሩ ዘውዴ በታሪክ ምርምራቸው በጣም ይታወቃሉ። ታዲያ በአንድ ጽሁፋቸው ላይ እንዳሰፈሩት ፖለቲካ የኢትዮጵያን ፖለቲካ ለመረዳት በቅድሚያ ታሪኩን በደንብ ማወቅና መረዳት ያስፈልጋል ብለው አስቀምጠዋል። ሁለተኛው ደግሞ ዛሬ እንደ ምሳሌ የማነሳላችሁ ፕሮፌሰር መራራ ጉዲና ናቸው። እንደሚታወቀው እንግዲህ ፕሮፌሰር መራራ ጉዲና ለረጅም ዓመታት በኢትዮጵያ ፖለቲካ ውስጥ እንቅስቃሴ ከሚያደርጉ ሰዎች መካከል ናቸው። በተለይም ልጆች ሆነን ኢትዮጵያ ውስጥ በሚደረጉ ምርጫዎች ውስጥ የእሳቸው ስም በተቃዋሚ ፖለቲካ ፓርቲዎች ውስጥ ሲሳተፉ በጣም ተመልክተናቸዋል። ታዲያ በ2003 እንደ አውሮፓውያን አቆጣጠር ባወጡት አንድ ጥናታዊ ጽሑፍ የኢትዮጵያ ፖለቲካ የሰላማዊ ሽግግር አለመኖሩ ወይም ደግሞ የመንግስት ልውውጡ ሰላማዊ ሂደት አለመከተሉ ትንሽ እንደ ተግዳሮት እንደያዘው ያስረዳሉ። ታዲያ ከነዚህ ሁለት ምሁራን እንደምንረዳው እንግዲህ የኢትዮጵያን ፖለቲካ አረዳዳችን ወይም ደግሞ ስለ ፖለቲካ ያለን ግንዛቤ እንድንፈራ እንድንሸሸው ያደረገን ታዲያ ያ ነው። ምክንያቱም ታሪክ የሚጀምረው ከኋላ ካለው ወይም ከቆየው ከረጅም ጊዜ በፊት የነበሩትን የተከናወኑትን ድርጊቶች ነው። ታዲያ ስለ ታሪክ ስናወሳ ደግሞ መሪዎችን ይመለከታል። መሪዎች ደግሞ ለዚህ ትልቁ ሚና ይወስዳሉ። ታዲያ እንዴት አይነት የፖለቲካል ሲስተም ነበራቸው? እንዴት ነበረ የመንግስት አወቃቀራቸው? እንዴትስ አንዱ ከአንዱ ፖለቲካን እየተቀባበለ መጣ? ወይም የመንግስት ሽግግሩ ምን ይመስላል ብለን ስናስብ ሁሉም ጦርነትን መሰረት ያደረጉ ወይም ደግሞ ሰላማዊ ያልሆነ የፖለቲካ ሽግግር መኖሩን ያሳየናል ወይም የሚታወቅ ነገር ነው። ታዲያ ነገር ድንበራው አድርጎናል። ምክንያቱም በሌላ መንገድ ስናየው በጦርነት የመጣ ስለሆነ ጦርነትን ደግሞ ማንኛችንም ስለማንፈልገው ለዛ ነገር አስፈሪ የሆነ እይታ እንድንሰጠው አድርጎናል። ሌላው ደግሞ እንግዲህ የኢትዮጵያን የሞደርን ሂስትሪን ስንመለከተው እንግዲህ ወይም ደግሞ በተለይም ከቅርብ ዓመታት ወዲህ የነበሩ የፖለቲካል ሲስተሞች እንግዲህ ዲሞክራሲ የሚባለውን ነገር አፕላይ ለማድረግ ሲሞከር አይተናል። ዲሞክራሲ እንግዲህ ፖለቲካ ውስጥ የማትቀር ቃል ነች። ዲሞክራሲን ላብራራ አይደለም፣ ግን ዲሞክራሲ በራሱ የሚያድግ የሚቀየር የሚለወጥ ወይም ደግሞ እየተሻሻለ የሚሄድ ነው። ባደጉት ሀገራት ጭምር በቃ የሚባል ጉዳይ አይደለም። ሁሌም የሚያድግና የሚሻሻል ጉዳይ ነው። ታዲያ የሀገራችን ፖለቲካ በዛ መንገድ መሄዱ እኛ እንድንፈራው እንድንሸሸው አድርጎናል። ግን ፖለቲካን ለማሳደግ ወይም የተሻለን የፖለቲካን ሲስተም ለመዘርጋት ደግሞ የእያንዳንዳችን አስተዋጽኦ ግዴታ ነው። በተለይም ደግሞ ለምሳሌ ስለ መልካም አስተዳደር ስናወራ፣ ስለ ኮሪደር ልማት ስናወራ በእያንዳንዳችን ቤት ያሉትን መሰረታዊ ጉዳዮች ወይም ደግሞ የመሰረተ ልማት ጥያቄዎችን ስናነሳ በሌላ መንገድ ስለ ፖለቲካ አወራን ማለት ነው። ቀበሌ ሄደን የምናስጨርሳቸው ጉዳዮች፣ የመታወቂያ የተለያዩ ጉዳዮችን የምናስጨርስበት መንገድ በራሱ ፖለቲካ ነው። ስለዚህ ማንም ሰው እኔ ከፖለቲካ ነፃ ነኝ፣ ሃይማኖቴ አይፈቅድም ቢልም በሌላ መንገድ ከፖለቲካ ጋር መገናኘቱ አይቀርም ማለት ነው። ስለዚህ ፖለቲካን ለማሻሻል መሪዎች ብቻ ሳይሆኑ ሁሉም ዜጋ ግዴታው ነው። በነገራችን ላይ የሰብካችሁ አይደለም የመጣሁት፣ እውነታው ግን ያ ነው። ፖለቲካን ሲስተም የተሳካ ለማድረግ እና ጥሩ ለማድረግ ወይም ደግሞ ምናልባትም እንደ ምሳሌ የምናነሳቸው ሀገሮች የሚከተሉትን የፖለቲካል ሲስተም በእኛ ሀገር ላይ ለመተግበር የእያንዳንዳችን ጥረት ውጤት ነው ማለት ነው። ሁላችንም
ኢፍትሃዊ ያልሆኑ ጉዳዮችን ስንመለከት ወይም ለራሳችን የምንጨርሳቸው ጉዳዮች ሲኖሩን ከመንግስት ጋር የተያያዙ ጉዳዮች ሲኖሩን ያው ይህም የፖለቲካ ፕሮሰሱ ነው ማለት ነው፣ ወይም የአመራር ፕሮሰሱ ነው ማለት ነው። በሌላ መንገድ ደግሞ ወደ ራሳችን ህይወት ስናመጣው በእያንዳንዱ ቀን ህይወታችንን የምንመራበት መንገድ፣ ራሳችንን የምናስተዳድርበት መንገድ በራሱ ፖለቲካ ነው ማለት ነው። ስለዚህ ማንኛውም ሰው ከፖለቲካ ነፃ ነው ማለት አይቻልም። የትኛውም ግለሰብ ምናልባት ፖለቲካ ላይ ፓርቲስፔት የምናደርግበት ወይም የፖለቲካል ተሳትፏችን አነስተኛ ሊሆን ይችላል፣ ከፍተኛ ሊሆን ይችላል። ነገር ግን በአንድም በሌላ ጉዳይ ግን ከፖለቲካ ጋር መገናኘታችን አይቀርም። እንግዲህ ሌላው ብዙ ጊዜ የምንፈራው የምንሸሸው አንዱ ነገር እንግዲህ ሙዚቃዎቻችን ላይ ወይም ደግሞ የኪነ ጥበብ ስራዎች ላይ ስለ ፖለቲካል ጉዳዮች ሲነገር ወይም ማህበራዊ ጉዳዮች የሰዎችን እንቅስቃሴ መሰረት ያደረጉ የማህበራዊ ጉዳዮች ሲነገሩ ይሄ ፖለቲካ ነው እንላለን። ግን በተዘዋዋሪ መንገድ ያው ማህበራዊ ጉዳይ ነው የተወራው ማለት ነው። ያለውን ነገር ከተወራና ያለውን ነገር ያ ነገር ካስረዳ እንፈራዋለን፣ እንሸሸዋለን። እንደ ህግም ሊያስቀጣ የሚገባው ስህተት ሀሰተኛ ጉዳዮች ሲነገሩ ወይም ደግሞ ሁሉም የፖለቲካል ስትራቴጂዎች ለሁላችንም ግልጽ ላይሆን ይችላል። አንዳንዶቹ ደግሞ መደበቅ ያለባቸውን ጉዳዮች ሊኖሩ ይችላሉ። እሱ በጣም በጥልቀት ፖለቲካን ስንረዳው ነው። እንዲሁም በሀገራችን ያለው ደግሞ የወጣቶች የፖለቲካ እንቅስቃሴ በጣም አነስተኛ ነው። እንዲሁም አንድ ጊዜ ተማሪ ሆነን አንዲት ተመራማሪ ሴት ፕሮፌሰር ነች እና ስለ ሴቶች የፖለቲካል ተሳትፎ ጥናታዊ ጽሑፍ እያዘጋጀች ነበር እና የሴቶች የፖለቲካል ተሳትፎ በኢትዮጵያ ውስጥ በጣም ዝቅተኛ መሆኑን ያሳያል። ያ ብቻም አይደለም፣ በዓለም አቀፍ ደረጃ የሴቶች ፖለቲካል ተሳትፎ በጣም ዝቅተኛ ነው። አሉ በተወሰነ ደረጃ ተሳትፎች ይኖራሉ፣ ነገር ግን በጣም ዝቅተኛ ነው። ታዲያ ይህንን ለማሻሻል ደግሞ በዋናነት በተለይ ደግሞ እንደ ኢትዮጵያ ስንመለከተው ሰፊው ማህበረሰብ ወጣቱ በመሆኑ ሁሉም ሰው ሊሳተፍበት ሊያየው ወይም ሊረዳውና ሊያውቀው የሚገባ ጉዳይ ነው። ዛሬ እንግዲህ ስለ ፖለቲካ ይሄንን አልኩኝ። ያው ባጭሩ ፖለቲካ በእያንዳንዳችን ህይወት ውስጥ ያለ ነገር ነው። ልንፈራው የሚገባ ነገር ሳይሆን ማኔጅ አድርገን አስተካክለን በተገቢው መንገድ ልናስተናግደው፣ ልናካሄደው፣ አውቀነው ተረድተነው ልናደርገው የሚገባ ነገር ነው ማለት ነው። እንግዲህ በዛሬው ቪዲዮ ስለ ፖለቲካ ያለንን ግንዛቤ፣ ፍርሃት በተወሰነ መልኩ እንዳጠፋ ተስፋ አደርጋለሁ። በነገራችን ላይ በአሌክስ አብርሃም ምን ጎዳና አለ ትላላችሁ? አሜሪካም ጎዳና ተዳዳሪ አለ። እንዲህ የሚሉ ቅን ሀሳቢ ሰዎች አያሉ። ከፍተኛ ባለስልጣኖች ጭምር እንዲህ ሲናገሩ ማየቴ ይገርመኛል። ልክ ናቸው እኮ። አሜሪካ ያለ ጎዳና ተዳዳሪ ቁጥር ስፍር የለውም። ግን የአሜሪካ ጎዳና ተዳዳሪ ከኢትዮጵያ ጎዳና ተዳዳሪ ጋር ሳይሆን ከኢትዮጵያ ሀብታም ጋር ነው መነጻጸር ያለበት የሚል ሀሳብ አለ። መረጃ ላቅርብ። አንድ የአሜሪካ የጎዳና ተዳዳሪ ነፃ ሕክምና አገልግሎት ያገኛል። የሚያገኘው ሕክምና ከኢትዮጵያ ሀብታም ወይም ባለስልጣን ከኢትዮጵያ ወደ አሜሪካ ሄዶ የሚያገኘው ወይም አንድ ድሃ በሐኪሞች ኮሚቴ ተወስኖለትና በህዝብ ተዋጥቶለት የሚያገኘውን በዓለም አቀፍ ደረጃ የተመሰከረለትን ሕክምና ነው። እንዲህ ሆኖ አሜሪካ ለጎዳና ተዳዳሪዎች የምትሰጠው ሕክምና በቂ አይደለም፣ የአእምሮና ከሱስ የማገገም ሕክምና በደንብ በነፃ ሊሰጥ ይገባል እያሉ ዜጎች፣ ፖለቲከኞች ይሞግታሉ እያለ ይቀጥላል አሌክስ አብርሃም። ይህ ጉዳይ ፖለቲካ ነው ትላላችሁ ወይስ ማህበራዊ ጉዳይ? ኮሜንት ላይ አስቀምጡልን። የዛሬው ቪዲዮችን ይህንን ይመስላል። በቀጣይ በሌላ ርዕሰ ጉዳይ የምንገናኝ ነው የሚሆነው። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ያቀረብኩላችሁ ሳምራዊት ነበርኩኝ። በሌላ ቪዲዮ እስከምንገናኝ ቻው ቻው።